ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ሀገሬ ልጆች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። ዛሬ እንደምታዩት ኢጃዛ ኢድን እያከበርን ነው። ማሻአላህ እያላችሁ ቡና እየጠጣን ነው። ቡናኑ ጠጡ፣ እንጫወት። እንዴት ነበር ኢድ ከእናንተ ጋር? ከኛ አልሐምዱሊላህ በጣም ደስ ይላል። በጣም አሪፍ ነው። ማሻአላህ ያው እንግዲህ ትንሽ የሚቀረን ከቤተሰብ መለየታችን እንጂ ያው እንግዲህ ኢድን በይህ መልኩ እያከበርን ነው። እናንተስ እንዴት ነበር ኢድ? ማሻአላህ እያላችሁ እንግዲህ ቡና እየጠጣን ነው። ኑ ቡና ጠጡ ላለሁኝ ውዶቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ለአዲስ የሆናችሁ ለቻናሌ እንግዲህ ሰብስክራይብ እያደረጋችሁ ላይክ አትርሱ። እንግዲህ ምን ነዋሪዎችም ያው እንትን በሉልኝ ማለት ነው፣ ሸር አድርጉልኝ፣ አበረታቱኝ እላለሁ ውዶችዬ። ይኸው ቡናውን እየቀዳሁ ነው። ኑ ጠጡልኝ። ለምን ብቻዬን እንጠጣለሁኝ? አብረን እንጠጣ ውድ ሀገሬ ልጆች። የኢትዮጵያ ልጅ ታውቃላችሁ፣ ኢትዮጵያዊ ስንባል አብሮ መብላትን አብሮ መጠጣትን በቃ የምናውቅ ከጧት ከጥንት ነውና አብረን እንጠጣ አብረን እንብላ ላለሁኝ ውዶች። እናም አበረታቱኝ። የሁላችሁኛ ቡናችንን እየጠጣን ነው። እናንተስ እንዴት ነው ላለሁኝ። ማሻአላህ እያላችሁ ቡናው ግን ደስ ሲል በጣም ነው ደስ የሚለው፣ እውነት ለመናገር ማለት ነው። በጣም ደስ ይላል ቡናውን። ሁላችሁ እንግዲህ ቀዳሁላችሁ፣ እንጠጡ። እናንተ የሚጠበቅባችሁ መጥቶ መጠጣት ነው፣ ቡናውም ማለት ነው። እና ሙዶችዬ ማሻአላህ ይሄን ይመስላል፣ እንደምታዩት ነው። በጣም አሪፍ ነበር። ከእናንተስ እንዴት ነው ኢድ? የአረፋ ኢድ ከኛ ማሻአላህ ነው። እንግዲህ እንደምታዩት ነው። ኢድን እያከበርን ነው በቤታችን፣ ኢጃዛ ቤት በአረብ ቤትም ያላችሁ አብሽሩ፣ አላህ ያበርታችሁ፣ አላህ ያበርታና። እንግዲህ ኢጃዛ የሌላችሁ በተለይ በኮንትራት ያላችሁ ሰዎች አላህ ብርታቱን ይስጣችሁ። በርቱ፣ አይዟችሁ፣ ያልፋል። እስኪ ያልፋል እንጂ ያልፋል። እንደመሻ አይቀርም። እኛም አንድ ቀን ቀጥ ብለን ያው እንሄዳለን። አብሽሩ፣ ተስፋ አለመቁረጥ ነው እላችኋለሁ ውዶችዬ። አብሽሩልኝ፣ ጠንክሩ፣ እንጠንክር ኢንሻአላህ። ሰራ አድርገን ወደ ሀገራችን ነው። እናም ሰው ካልደከመ ካለፋ ያው የሚገኝ ነገር ስለሌለ አብሽሩ ኢንሻአላህ። እኛም አንድ ቀን በሀገራችን ኢድን ሁሉን ነገር በቃ እናከብራለን ማለት ነው በሀገራችን ነው። አሁን ግን በቃ ምንም ማድረግ አይቻልም። አሁንም ማሳያችሁ ደግሞ ቆንጆ ዲምላይት በሺኤን የጠለብኩት ዲምላይት ነው። ማሻአላህ ተባረከ ረህማን፣ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። ወላሂ ግዙት እንዳይቀርባችሁ፣ በጣም ነው የሚያምረው ይኸው ዲምላይቱ ማለት ነው። ከላይ ከንቱን ላይ ነው የምሰውርላችሁ። በነገራችን ላይ በጣም ያምራል ወላሂ። እኔ በቃ በእንትን ነበር ዝም ብዬ እስኪ ልግዛውና ልሞክረው ብዬ ነበር። እንደፈራሁት አይደለም፣ በጣም እንደውም በቃ ከጠበቅኩት በላይ ነው የሆነብኝ ማለት ነው። ቆንጆ ዲምላይት ነው፣ ግዙ በሺኤን። እንደምታዩት ነው፣ በጣም የሚያንጸባርቀው፣ በጣም ያምራል ወላሂ ነው የምላችሁ ማለት ነው። ማሻአላህ እያላችሁ እንግዲህ ይሄን ይመስላል ኢዲያችን፣ ኢጃዛችን እንግዲህ ብትንትን እያልን ነው ኢዲያችንን በቤታችን። እናንተም አብሽሩ፣ ፏ ብትን በሉ፣ አብሽሩልኝ ውዶች። እንግዲህ ስደት ላይ ብዙ ነገሮች አሉ። ብቻ እንግዲህ አላህ ብርታቱን ይስጠን ለሁላችን ነው። በሰው ቤት ስንኖር እንግዲህ መቼም ብዙ ነገሮች አሉ፣ ደስታ አለ፣ ክፉ ነገሮች አሉ። በቃ እነዚህን አሳልፈን በቃ ቁም ነገር እንድንደርስ ዋናው ትዕግስት ነው። ትዕግስት የሰው ልክ ከሌለው በቃ ምንም ነገር የለም ማለት ነው። እናም ታገሱ ውዶች። ማሻአላህ እያላችሁ ይውላችሁ ታቤታችን በዲምላይት አንጸባርቀዋለሁኝ ቤቱን። ማሻአላህ እያላችሁ በጣም ነው ደስ የሚለው በእውነት በጣም ቆንጆ ነው። ለሀገራችንም ይሆናል፣ እዚህ ብቻ ሳይሆን ለሀገራችን በቃ ቤታችን ላይ እንደዚህ ቡናችንን ፍርሽሽ አድርገንም ለኢድ ለአረፋ በቃ ሀጃ ምናምን ሲደረግ እንደዚህ ማሻአላህ ተባረክ ረህማን
በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እና ሙዶችዬ አብሽሩልኝ፣ አበረታቱ። እንግዲህ ሰው አንድ ብሎ ነው ሁለት የሚለው። ያው ገና አዲስ ነኝ እንግዲህ ለአዲስ የሆንኩ ስለሆንኩኝ እናንተ አብሽሪ፣ በርቺ፣ አይዞሽ በሉኝ ኢንሻአላህ። ሁሉንም ነገር እንግዲህ ያው በአዲስ ነገር ደግሞ በተሻለ ነገር አሁን ላይ ሊመግባት ስለማልችል በአጫጭር ቪዲዮ ነው የምመጣላችሁ ውዶች እና አበረታቱኝ እላችኋለሁኝ። ውድ ሀገሬ ልጆች ሰላማችሁ ብዝት ይበል በያላችሁበት፣ ማንም ክፉ አይንካው፣ ውሎ ይግባ እላችኋለሁኝ። ማሻአላህ በጣም ነው ደስ የሚለው እላችኋለሁ። ይኸውላችሁ ድምላይቱ በጣም ነው የሚያምረው፣ በጣም ደስ ይላል። ማሻአላህ ይኸውላችሁ እንደምታዩት ነው። ወላሂ በጣም ያምራል ማለት ነው። እዚህ ግድግዳው ላይ በተለይ በቃ በሌላ በቃ የሆነ ሌላ ልክ እንዲሁ ድምላይት ማለት ነው እንትን ያንን የሚመስለው ማለት ነው። ማሻአላህ ከግድግዳው ላይ ነው በጣም የሚያንጸባርቀው። ማሻአላህ ተባረከ ረህማን በጣም ነው ደስ የሚለው። ሁላችሁ ደግሞ እዚህ አሲራችንን ደርድረናል። ያው ቡና ስለፈራሽን ላዚም ቡና ብቻውን እንትን ስለማይል ማለት ነው። በጣም ነው የሚያምረው ወላሂ። በተለይ ይሄ ከረም ፒንክ ከሆኑ በጣም ነው የሚያምረው ማለት ነው። ማሻአላህ እያላችሁ ውዶች የእናንተም ገዙት። በጣም አሪፍ ነው ወላሂ። ለሀገራችን በቃ እንደዚህ በጣም ነው የሚያምረው። ያኔ የያዙን ነገር ያጋዳል ይባላል። እናም እናንተም ግዙት እንዳይቀርባችሁ። ድምላይቱ በጣም አሪፍ ነው። ላይ ቆንጆ ድምላይት ነው። ማሻአላህ እያላችሁ ይኸውላችሁ አሲራችንን ድርድር አድርገናል። ብልአፊያ እያላችሁ አሲሩንም እና ማሻአላህ በሉ። ደግሞ ለዚህም በጣም ቆንጆ ነው እላችኋለሁ። ሀገሬ ልጆች ሰላማችን ሁላችንም በያለንበት አላህ ሰላም ያድርገ። ሀገራችንንም ሰላም ፍቅር ይስፈንበት። በቃ መዋደድን ፍቅርን ወላሂ በቃ ሀገራችን ሰላም ከሆነ በቃ እኛም ሰላም እንሆናለን ማለት ነው። ስደትንም በቃ ይበል። ካሁን በኋላ በሰው ሀገር እየመጣ ሰው ልጅ ሩህ በሚዲያ ከሚቀር አላህ ይጠብቀን እላችኋለሁ ውዶችዬ። በርቱልኝ፣ እናንተም እኔንም አበረታቱኝ ማሻአላህ እያላችሁ ውድ ሀገሬ ልጆች እና ይሄን ይመስላል የዛሬው ኢዳችን የአረፋ ኢድ ማሻአላህ እያላችሁ በጣም ደስ ይል ነበረ። እኛ ኢጃዛችንን እንግዲህ እያከበርን ነው። ያው እንግዲህ ስራ ቦታ ከርመን ታውቃላችሁ እንግዲህ ስራ ብዙ ጊዜ በቃ በአረቦች ቤት እንኖራለን። ያኔ ስንት ጊዜያችን ደግሞ ኢጃዛ እንዲሁ እረፍት ምናምን እንወስዳለን። ሀጃ ምናምን ሲሆን ነው መቼም ታውቃላችሁ። ኮንትራት ሲሆን ያን ኮንትራቱን ጨርሶ ወደ ሀገሩ ነው የሚገባው። ግን እኛ ያው አልሐምዱሊላህ በተሻለ መልኩ መቼም እንደነገሩ እንደዚህ ነው የምንኖረው እላችኋለሁኝ። አብሽሩልኝ፣ አበረታቱኝ። እናም ድምላይቱንም ግዙ እንዳይቀርባችሁ። በጣም አሪፍ ድምላይት ነው። በጣም ቆንጆ ነው። ለሀገራችን ይጠቅማል። እዚህም እንደዚህ ጃዛ ስናወርድ በቃ ዘና እንልበታለን። ቤት በጣም ያሳምራል እና በጣም አሪፍ ነው እላችኋለሁ ውዶችዬ። ማሻአላህ እያላችሁ በጣም ያምራል። እየገባችሁ ሰብስክራይብ አድርጉኝ። አዲስ ነኝ አበረታቱኝ እላችኋለሁኝ። እናም እንግዲህ በአዲስ ነገር እስከምመጣ ድረስ ሰላማችሁ ብዝት ይበልልኝ ውድ ሀገሬ ልጆች፣ እወዳችኋለሁኝ። እናንተም እንግዲህ ያው እየገባችሁ ሰብስክራይብ አትርሱ፣ ሸር አድርጉልኝ። ያው አዲስ ስለሆንኩኝ ኢንሻአላህ ያኔ እንትን ሲሆን በሊብ እገባለሁኝ። አሁን ላይ ግን መግባት ስለማልችል ነው በአጫጭር ቪዲዮዎች ነው የምመጣው ውዶች። አሁን ግን በቃ በአጫጭር ነገር ነው የምመጣው ማለት ነው። እና ውድ ሀገሬ ልጆች ማሻአላህ እያችሁት አይደለ? ማብሪያቱን አጥፍተን በቃ አለ አይደለ? ማብሪያቱን አጠፋፍተን ነው እንትን የምንለው ማለት ነው። በጣም አሪፍ እቃ ነው እንዳይቀርባችሁ። በጣም ቆንጅዬ ነው። ቤታችሁን ፍርሽሽ ስንጣርጋችሁ ከዛም በቃ ይህን ስታበሩት ማሻአላህ ወላሂ በጣም አሪፍ ነው። በጣም ነው ደስ የሚለው
እናም አበረታቱኝ ውዶች። ሰላማችሁ ብዝዝት ይበል። በያላችሁበት ሰላማችንን አላህ ያብዛልኝ እላለሁኝ። አብሽሩልኝ። እወዳችኋለሁ ውድ ሀገሬ ልጆች። ሀገራችንንም ሰላም አላህ ያድርግልን። ፍቅር ሁሉን ነገር በቃ ይስጥልን። ምን ይጎለዋል? አላህ ማለት ነው። የሚጎለው ነገር ስለሌለው አላህ ሰፋ አድርጎ ይስጠን ሁሉን ነገር። እኛም በሀገራችን የምንደሳ አላህ ያርገን። ያ ረብ ዱዓ አድርጉ እላችኋለሁ። አብሽሩልኝ። እወዳችኋለሁ።